ታሪካችን እዚህ ጋር ይጀምራል። ያዕቆብ ሕግ አክባሪ ዜጋና የአክሲዮን ደላላ ሆኖ የሚሰራ ተራ ሰው ነው። ከቆንጆ ሚስቱና ከትንሽ ልጁ ጋር በትዳር ይኖራል። ቆይ ምንድነው ያደረኩት? ዝም ብሎ አንድ ቀን ከሚስቱና ከአንዳንድ ጓደኞቹ ጋር በልተው ከጠጡ በኋላ መኪናውን ለመንዳት በፈቃደኝነት ይነሳል። በመኪና ውስጥ በደስታ እየሳቁና እየተጫወቱ ሳለ ያዕቆብ ለአፍታ ትኩረቱ ይከፋፈላል። ይህም ከኋላ ወንበር ላይ የተቀመጠው ጓደኛው እንዲሞት ምክንያት የሆነ ጉዳይ አደጋ ያስከትላል። ውዴ አይሆንም አምላኬ ሆይ! በዚህ ምክንያት ጠበቃው በመጠጥ ተሽከርካሪ በመንዳት ለደረሰ ሰው ሕይወት መጥፋት 4 ዓመት እንዲሁም ከባድ የአካል ጉዳት በማድረሱ ተጨማሪ 3 ዓመት እስራት እንደሚጠብቀው ይነግረዋል። ይህንን የሰማው ያዕቆብ የቅጣት ዘመኑ ወደ 16 ወራት ለመቀነስ ሲል ጥፋተኛ ነኝ ሳይል ቅጣቱን ለመቀበል ይስማማል። ሚስቱ ቤታቸውን በመሸጥ ጉዳዩን በፍርድ ቤት እንዲሞግት ለማሳመን ብትሞክርም እሱ ግን ለጓደኛው ሞት ተጠያቂ ስለሆነ የ16 ወራት እስራት ቅጣት ይገባኛል በማለት እምቢ ይላል። ውሳኔውን ካሳለፈ በኋላ ወደ እስር ቤት ተወስዶ በመቶዎች የሚቆጠሩ እስረኞች ባሉበት ክፍል ውስጥ አልጋ ይሰጧል። በመጀመሪያው ምሽት የቆዩ እስረኞች በአንድ አዲስ እስረኛ ላይ የጾታ ጥቃት ሲፈጽሙ ይመለከታል። ስለዚህ በሚቀጥለው ጠዋት ሰለባ ስላለመሆኑ ሲል ከአዲሱ አካባቢ ጋር በፍጥነት ለመለማመድ ይወስናል። በዚያው ቀን ለእረፍት ወደ ሜዳ ሲወጡ አንድ እስረኛ ሊበጠብጠው ይሞክራል። ያዕቆብ ግን በፍጥነት አጻፋ በመመለስ ሰውየውን ይቀጠቅጧል። ይህም ሌሎች እስረኞች በአድናቆት እንዲመለከቱት ያደርጋል። ቦትል የተባለ ተደማጭነት ያለው እስረኛ ያዕቆብን ተመልክቶ ወደ ቡድኑ ሊቀላቀለው ይወስናል። ስለዚህ በሚቀጥለው ቀን አንድ እስረኛ ያዕቆብን አግኝቶ ወደ መሪያቸው ቦትል ይወስደዋል። ቦትል በእስር ቤት ውስጥ ያለ ደጋፊ ብቻውን ወደ ሆነ አሰቃቂ ፍጻሜ እንዲመራ ይነግረዋል። ስለዚህ ራሱን ለማዳን የቡድኑ አባል ለመሆን ይወስናል። ከእኛ ጋር እዚህ ቆሻሻ ውስጥ ስትኖር ምን ልታደርግ ነው? ምክንያቱም አንድ ቀን ሚስቱ ልትጠይቀው መታ በአደጋው የሞተው ጓደኛው ቤተሰቦች ያለ አግባብ መግደል በሚል ክስ እየመሰረቱባቸው እንደሆነ ትነግረዋለች። ስለዚህ የፍርድ ቤቱን ወጪ ለመሸፈን ከኮሌጅ ትምህርቷ እንዳለቀቀች ትነግረዋለች። ይህንን ሲሰማ ሚስቱ የዲዛይን ዲግሪዋን እንድታገኝ ትምህርቷን እንድትቀጥል ያሳምናታል። እንዲሁም በጓደኛው ቤተሰቦች ላይ ለተመሰረተው የፍርድ ቤት ክስ መከላከያ እንዲሆን በቤታቸው ንብረት ላይ ብድር እንድትወስድ ይመክራታል። እሷም በዚህ ትስማማለች። ወደ እስር ቤቱ ስንመለስ ሾትገን የተባለ እስረኛ መድኃኒቶችን ወደ ሌላኛው የእስር ቤት ግቢ እንዲያጓጉዝ ያዕቆብን ያዘዋል። ለቡድኑ ታማኝነቱን ለማሳየት እጹን በፊንጢጣ ውስጥ በጥልቀት ይደብቃል። በሚቀጥለው ቀን ደግሞ እጹን ከውስጡ ለማውጣት ሰገራ እንደሚጥል ሰው ሆኖ ያስመስላል። እጹን ለቡድኑ አባላት በተሳካ ሁኔታ ያስረክባል። ይህም ከቡድኑ መሪ ቦትል ዘንድ አድናቆትን ያተርፍለታል። ጊዜ እያለፈ ሲሄድ ያዕቆብ የበለጠ አስቸጋሪ ተግባራት ይሰጡታል። አንድ ቀን ቡድኑን አሳልፎ የሰጠ ጠቋሚ እስረኛን እንዲገድል ይታዘዛል። ሌላ አማራጭ ስለሌለው እስረኛውን ለመግደል ከአንድ የቡድኑ አባል ጋር ይተባበራል። መሞቱን ለማረጋገጥ እስረኛውን ደጋግሞ ይወገዋል። ከዚያን ጊዜ ጀምሮ ያዕቆብ የቡድኑ ታማኝ አባል ይሆናል። አንድ ቀን ሌሎች የቡድኑ አባላት በእስር ቤት ግርግር ውስጥ ለመሳተፍ ሲያወሩ ይሰማል። ንቅሳት የተነቀሰ ሳለ ከግርግሩ ለመውጣት ያለውን ፍላጎት ይገልጻል። ነገር ግን የቡድኑ አባላት እያንዳንዱ አባል መሳተፍ እንዳለበት ይነግሩታል። ሰውየው ራሱን በወንጀል ላለማስያዝ ክትትል ካሜራዎች እንዲያደርግ ይመክሯል። ስለዚህ በታቀደው ግርግር ቀን ያዕቆብ ጨምሮ ሁሉም የቡድኑ አባላት ሚናቸውን ለመጫወት ይዘጋጃሉ። ግርግሩ ሲፈነጠም ያዕቆብ መሪያቸው አደጋ ላይ መሆኑን ያስተውላል። ስለዚህ እሱን ለማዳን ይሮጣል። ሲያደርገው ተቃዋሚውን ይገልጸዋል። የጥበቃ ሰራተኞች ወዲያውኑ ሁኔታውን ተቆጣጥረው ሁሉም መሬት ላይ እንዲተኙ ያዛሉ። ነገር ግን ያዕቆብ የክትትል ካሜራው ተቃዋሚውን ሲገድል እንደቀረጸው ይረዳል። እስር ቤቱ ይህንን ምስል ለፍርድ ቤት ያቀርባል። ሚስቱ ባሏ በእስር ቤት ውስጥ ሰው መግደሉን ስታይ በለቅሶ ትፈርሳለች። የቪዲዮ ማስረጃውን ከመረመረ በኋላ ፍርድ ቤቱ ገዳይ በሆነ መሳሪያ ጥቃት በመፈጸም 4 ዓመት እስራት ይፈርድበታል። እንዲሁም ከእስር ቤት የወንጀለኛ ቡድን ጋር ግንኙነት ስላለው ተጨማሪ 5 ዓመት ይጨመርበታል። ይህም የእስራት ዘመኑን ወደ 9 ዓመት ያረዝመዋል። ዳኛው ቅጣቱን ካነበቡ በኋላ
ወደ ሚስቱ ዘወር ብለው ስለ እሱ ህልውና እንድትረሳ ይነግራታል። ወደ ሌላ እስር ቤት ተዘዋውሮ በጣም አደገኛ ወንጀለኞች ባሉበት ክፍል ውስጥ ይገባል። የዕለት ተዕለት እንቅስቃሴው በከፍተኛ ሁኔታ ቁጥጥር ይደረግበታል። ቢሆንም የቡድኑ ዋና መሪ ከሆነው ቢስት ጋር ጓደኝነት መመስረት ይሳካለታል። እስር ቤት እያለ ሚስቱ የትዳር ማቋረጫ ጥያቄ ትልካለች። አብሮት የታሰረው ሰው ሊያጽናናው ሲሞክር ፍቺውን የጀመረው ራሱ እንደሆነ ያስረዳል። በሚቀጥለው ቀን ወደ ውጪ መውጫ ቀፎ ሲወስድ ዋናውን መሪ ያስቀየመ እስረኛ ይመለከታል። ስለዚህ ሰውየውን ለመምታት ይሮጣል። ልቀቁት! የጥበቃ ሰራተኞች ጠቡን ሊያስቆሙ ቢስት በያዕቆብ ድርጊት መርካቱን በፊቱ ያሳያል። ስለዚህ ለግል ውይይት ያዕቆብን ወደ ቀፎ እንደሚያመጣው ለጥበቃ ሰራተኛው ጉቦ ይሰጣል። ቢስት በያዕቆብ ድርጊት መደነቁን ይነግረዋል። ለዚህም ሽልማት እንዲሆን ያዕቆብን የድርጅቱ ሁለተኛ መሪ አድርጎ ይሾመዋል። 7 ዓመት በእስር ካሳለፈ በኋላ ያዕቆብ በይቅርታ ቦርድ ፊት ይቀርባል። እነሱም ምንም አይነት የዲሲፕሊን ጉድለት ስለሌለበት እንዲፈታ ይስማማሉ። ከሚስቱና ከልጁ ጋር ለመገናኘት እየጓጓ ሳለ አንድ ሙሰኛ የእስር ቤት ጠባቂ የሴል ክፍሉን አንኳኩቶ ለዋናው መሪ ቢስት እንዲደውል ስልክ ይሰጧል። ወዲያውኑ ለቢስት ይደውላል። ቢስትም አንድ ትልቅ የጦር መሳሪያ ዝውውርን እንዲቆጣጠር ያዟል። ያዕቆብ ለመሳተፍ ፈቃደኛ ካልሆነ ቢስት ቤተሰቦቹን እንደሚገድል ያስፈራራል። ሌላ አማራጭ ስለሌለው በኦፕሬሽኑ ለመሳተፍ ይስማማል። በዚያም ምሽት ያዕቆብ ለልጁ ስሜታዊ ደብዳቤ ይጽፋል። ጥሩ ሕይወት እንዲመራና ስለ እሱ ህልውና እንዲረሳ ይመክሯል። ከዚህ በኋላ ደብዳቤውን አጥፎ ከእስር የሚወጣበትን ጊዜ በጉጉት ይጠባበቃል። በሚቀጥለው ቀን የእስር ቤቱ ደውል በድንገት ይጮሃል። ስለዚህ ብዙ ጠባቂዎች ሁኔታውን ለማየት ወደ ሴል ክፍሎች ይሮጣሉ። ይሁን እንጂ በአንድ ክፍል ውስጥ አንድ እስረኛ ተሰቅሎ ሞቶ ሲያገኙ ይደነግጣሉ። የሟቹ አብሮ አዳሪ ስለ ጉዳዩ ምንም ግድ የሌለው ይመስላል። ስለዚህ ጠባቂዎቹ እጁ እንዳለበት ጠርጥረው ወዲያውኑ በቁጥጥር ስር ያውሉታል። ይህ በእንዲህ እንዳለ ዛሬ የያዕቆብ መፈቻ ቀን ነው። ስለዚህ ጠባቂዎቹ ይለቁታል። ከጣቢያው ሲወጣ ጠባቂው እጁን ይጨብጠውና ከመሪያቸው ቢስት የተላከ መልእክት ያለበት ወረቀት በእጁ ያስገባለታል። ያዕቆብ ባቡር ውስጥ ሲገባ ወረቀቱን ይከፍተዋል። ወረቀቱ ስለ መሳሪያ ዝውውር ኦፕሬሽኑ ዝርዝር መረጃ ይዟል። ይህንን ሲያይ ሾትገን የተባለውን የቀድሞ እስረኛ ሊያገኝ ይሄዳል። እሱም ሃዊ ከተባለና ምንም የወንጀል ሪከርድ ከሌለው ሰልጣኝ አነጣጣሪ ጋር ያስተዋውቀዋል። ያዕቆብ ሃዊ ከማንኛውም ወንጀል እንዲርቅ ይመክረዋል። ሃዊ በዚህ ሲስማማ ሌሎች የተፈቱ እስረኞችን ለማግኘት አብረው ይሄዳሉ። እንዴት ነው ቸክ? ሁሉም አብረው ድግስ ላይ ያሉ ያዕቆብ ትንሽ ለመተንፈስ ወደ መጸዳጃ ቤት ይሄዳል። ነገር ግን ወደ ክፍሉ እንደተመለሰ ወዲያውኑ የተኩስ ልውውጥ ይጀምራል። ስለዚህ ግርግር የሚፈጠርበት ጊዜ ራሱን ለመከላከል መሬት ላይ ይተኛል። ፖሊሶቹ ወደ ክፍሉ ሲገቡ ያዕቆብ ከሃዊ ጋር በመኪና ለማምለጥ ይስተካከላል። በመንገድ ላይ ያሉ ሃዊ ከእሱ በስተቀር ከማንም ትዕዛዝ እንዳይቀበል ይነገረዋል። ሃዊ በዚህ ይስማማል። ስለዚህ በመንገድ ዳር ያወርደውና ብቻውን ወደ ቤቱ ይነዳል። እሱ ሳያውቀው ኩቸር የተባለ የይቅርታ ክትትል መኮንን ያዕቆብ ከእስር መፈታቱንና ከመሬት በታች ካለ የወንጀል ቡድን ጋር የመሳሪያ ዝውውር እንደሚያካሄድ መረጃ ደርሶታል። ስለዚህ ያዕቆብን በክትትል ዝርዝር ውስጥ ያስገባዋል። ወደ ወንጀለኛው ድርጅት ልብ እንዲመራቸው ያዕቆብን በሚስጥር እንዴት እንደሚመረምሩት ከሌሎች መኮንኖች ጋር ያቅዳል። በሚቀጥለው ቀን ያዕቆብ ሃዊን እንደገና ያገኘዋል። የመሳሪያ ዝውውር ኦፕሬሽኑን ዝርዝር ለማቀድ ከአንድ የቀድሞ እስረኛ ጋር ለመገናኘት ይወስናሉ። ሰውየው ኦፕሬሽኑ በተሳካ ሁኔታ እንዲሄድ ያዟል። ያዕቆብም ሁሉም ነገር በታቀደው መሰረት እንደሚሄድ ያረጋግጥለታል። ሁለታችንም ይህ በሰላም እንድንሄድ እንፈልጋለን ይሄዳል። በሚቀጥለው ቀን በአንድ ምግብ ቤት ውስጥ ከሃዊ ጋር ቁርስ ሲበሉ ልጁ ሃዊ በታሊቡን ወላይ ወታደራዊ ኦፕሬሽን እያካሄደ ሳለ 1000 መሳሪያዎች ያሉበት የተተወ መጋዘን ያገኘው እሱ እንደሆነ ይገልጻል። መጋዘኑን በሚስጥር ጠብቆት ነበር። ነገር ግን ከውትድርና እንደተሰናበተ መሳሪያዎቹን በገንዘብ ለመለወጥ ከሾትገን ጋር ተገናኘ። በዚያ ቀን ያዕቆብ ከይቅርታ መኮንኑ ኩቸር ጋር ይገናኛል። ኩቸር ትላንት ማታ በረበሩት ቤት ውስጥ ስለመኖሩ ይጠይቋል። ያዕቆብ እዚያ እንዳልነበር ይክዳል። እንዲያውም እንደ ማረጋገጫ የሆቴል ክፍያ ደረሰኝ ያሳያል። ኩቸር አያምነውም። ነገር ግን ሊጠቀምበት የሚችል ማስረጃ ስለሌለ
ጉዳዩን ይተወዋል። ኩቸር ለአደጋ ጊዜ የሚሆን የስልክ ቁጥር ይሰጧል። ያዕቆብ ከሄደ በኋላ ሚስቱን ለማግኘት ይሄዳል። በሚወያዩበት ጊዜ አሁን በሕግ ድርጅት ውስጥ እንደምትሰራና የውስጥ ዲዛይነር የመሆን ዓላማዋን እንደተወች ትነግረዋለች። ለዚህም ምክንያቱ ብቻዋን እናትና አቅራቢ መሆኗ እንደሆነ ትገልጻለች። እሱም ዝም ማለቱን ስታይ ከእስር ቤት ለልጁ ስለላከው ደብዳቤ ትጠይቀዋለች። ደብዳቤው ራሱን ለመግደል እያቀደ እንደነበር እንደሚሰማ ትነግረዋለች። እሱ ግን ለዚህ ምላሽ አይሰጥም። ይልቁኑ የገንዘብ ኤንቭሎፕ አውጥቶ ይሰጣታል። እሷ ግን ገንዘቡን ከሕገወጥ ድርጊት ያገኘኸው እንደሆነ በመጠርጠር ወዲያውኑ ትቃወማለች። በእስር ቤት በነበራቸው 7 ዓመታት ውስጥ ከእሷም ሆነ ከልጁ ጋር ግንኙነት በማቋረጡ ትወቅሰዋለች። እሱ ግን ከእሱ እንድትርቅ ይመክራታል። እንዲሁም በልጁ ላይ መጥፎ ተጽዕኖ ላለማሳደር በእሱ አካባቢ መሆን እንደማይፈልግ ይገልጻል። ይህ ለመጨረሻ ጊዜ የምታየኝ ይሆናል። በዚያ ምሽት በመሳሪያው ግብይት ውስጥ የሚሳተፉትን ሁሉ ለማግኘት ወደ መጠጥ ቤት ይሄዳል። ሁሉንም ዝርዝሮች ከገመገሙ በኋላ ያዕቆብ ለሾትገን በእሱ በኩል ሁሉም ነገር ግልጽ እንደሆነ ይጠይቋል። ሾትገን ሁሉም ነገር በታቀደው መሰረት ያለ ፖሊስ ጣልቃ ገብነት እንደሚካሄድ ያረጋግጥላቸዋል። ያዕቆብ ፖሊስ ዶግሱን እንዲበረብር የጠቆመው ሾትገን እንደሆነ ቢጠረጥርም ጥርጣሬውን ትቶ ስብሰባውን ያጠናቅቃል። በስብሰባው ማብቂያ ላይ ሁሉም ሲወጡ ያዕቆብ ሾትገን መከታተል ይጀምራል። ለተወሰነ ጊዜ ከተከታተለው በኋላ ሾትገን ከአንዳንድ መኮንኖች ጋር ሲነጋገር ያየዋል። ሾትገን ለያዕቆብ የይቅርታ መኮንን ምስጢራዊ መረጃ ሲሰጥ እንደነበር ይገለጣል። ኩቸር ሾትገን በኦፕሬሽኑ ወቅት መጥለፊያ መሳሪያ መከታተያ ትራከር እንዲይዝ ያዘዋል። ሾትገን ይህ ሕይወቱን ሊያሳጣው እንደሚችል በመግለጽ ይቃወማል። ነገር ግን መኮንኑ የግድ እንደሆነ ይነግሯል። በመጨረሻም ስልኩን ብቻ ለመከታተል ይስማማሉ። መኮንኖቹ የሴት ጓደኛቸውን ከጉዳቱ ለመጠበቅ ቃል በመግባት ይስማማሉ። ያዕቆብ ይህንን ሁሉ ከሩቅ ሆኖ እየተመለከተ አንድ ነገር ያጠነጥናል። በሚቀጥለው ጠዋት ሚስቱ የሰጣትን ቼክ እንደመነዘረች ልትነግረው ትመጣለች። ከእሷ ጋር እያወራ ሳለ ልጁ እሱን ለማግኘት ከመኪና ይወርዳል። ስለዚህ ሚስቱ ለብቻቸው እንዲነጋገሩ ትተዋለች። ልጁ ወደ ሕይወታቸው እንዲመለስና የወንጀል ዓለምን እንዲተው ሊያሳምነው ይሞክራል። ነገር ግን ያዕቆብ ነገሮች ወደ ቀድሞ ሁኔታቸው ሊመለሱ እንደማይችሉ ይነግረዋል። ልጁ እንዲሄድ ነግሮት በሩን በላዩ ላይ ይዘጋል። እነሱ ሳያውቁት አንድ የይቅርታ መኮንን ይህን የተከታተለ ነው። ከክፍሉ ውስጥ ሆኖ ያዕቆብ የመኮንኑን መኪና ያስተውላል። ስለዚህ ምስጢራዊ የግል እቅድ ለማከናወን ይወስናል። በመጀመሪያ የአልጋ ልብሱን ቀዶ ረጅም ገመድ ይሰራል። ከዚያም የመጸዳጃ ቤቱን መስኮት አውጥቶ በሱ በኩል ይሾልካል። መስኮቱ ተመልሶ እንዲያያዝ ገመዱን ይጠቀምበታል። በታክሲ ወደ ሃዊ ሄድና ንጹህ መኪና እንዲከራይለት ይጠይቋል። ልጁ በሚስጥር ሊከራይለት ይስማማል። ያዕቆብን በሚቀጥለው ቀን ለሚካሄደው ኦፕሬሽን ሾትገንን ራሱ መውሰድ እንደሚፈልግ በመግለጽ የቤቱን አድራሻ ይጠይቋል። ያልተጠረጠረው ልጅ አድራሻውን ይሰጧል። አብረው ሲያወዩ ልጁ የወንጀል ቡድኑን የመቀላቀል ምንም ፍላጎት እንደሌለው ይገልጻል። የሚፈልገው ያገኘውን መሳሪያ በመሸጥ ገንዘብ ማግኘት ብቻ እንደሆነ ይነግረዋል። ይህ በእንዲህ እንዳለ ኩቸር እና ሌላ መኮንን የቡድኑን አባላቱን ለመከታተል ይዘጋጃሉ። ከፍተኛ መጠን ያለው የጦር መሳሪያ በያዕቆብ መሪነት ወደ ሀገር ውስጥ እንደሚገባ ስላወቁ አካባቢውን ለመበርበር ይዘጋጃሉ። በኦፕሬሽኑ ቀን ያዕቆብ ጩቤና ሌሎች የመግደያ መሳሪያዎችን ለመግዛት ወደ መደብር ይሄዳል። ከዚያም ወደ ሾትገን ቤት ይነዳል። ሾትገን ከመኮንኑ ትዕዛዝ እየጠበቀ ሳለ በሩ ሲንኳኳ ይሰማል። ራሱን ለመከላከል ሽጉጡን ያወጣል። ይሁን እንጂ ያዕቆብ መሆኑን ሲያውቅ ሽጉጡን ይተዋል። ቀኑን ሙሉ ስደውልልህ ነበር። ነገር ግን በሩ እንደተከፈተ ያዕቆብ ወዲያውኑ ደጋግሞ ይወገዋል። ሾትገን ለመታገል ቢሞክርም ያዕቆብ በልጦት ይገድለዋል። ይህ የሆነ ሳለ ኩቸር ከቤቱ ውጭ ሆኖ በሾትገን ቤት ያለውን እንቅስቃሴ ይከታተላል። ያዕቆብ ይህንን ያውቃል። ስለዚህ የኦፕሬሽኑ መገኛ ወደ ሾትገን ስልክ ይላካል። ስልኩን በቀላሉ በሚታይ ቦታ ያስቀምጧል። ከቤቱ ውጭ ለተወሰነ ጊዜ ከቆየ በኋላ ኩቸር ሾትገንን ለማየት ይወስናል። ወደ ቤቱ ሲመለከት ወለሉ ላይ የደም ጠብታዎችን ያያል። ወዲያውኑ የሆነ ችግር እንዳለ ይጠረጥራል። ወደ ውስጥ ሲገባ ሾትገን ሞቶ ያገኘዋል። ወዲያውኑ ለሌላ መኮንን ደውሎ ያዕቆብ ያለበት ቤት እንዲፈተሽ ይነግሯል። መኮንኑ የያዕቆብን ቤት ሲፈትሽ በመጸዳጃ ቤት መስኮት በኩል ማምለጡን ይረዳል። ስለዚህ ተመልሶ ለኩቸር መረጃ ይሰጧል። ኩቸር ምን እንደሚያደርግ እያሰበ ሳለ በሾትገን እጅ ያለውን ስልክ ያስተውላል። ስልኩን ሲመለከት አንድ ሰው የኦፕሬሽኑን መገኛ እንደላከለት ይረዳል። ያዕቆብ እንደላከው ሳያውቅ ኩቸር ቦታውን ለመከታተል ይወስናል። ይህ በእንዲህ እንዳለ ያዕቆብ እንደምንም እንዳልተፈጠረ ሆኖ
ለኦፕሬሽኑ ለመዘጋጀት ከሌሎች የቡድን አባላት ጋር ይገናኛል። ስለ ሾትገን ሲጠይቁት እሱን ለመውሰድ ሄዶ እንደማያገኘው ይዋሸዋል። አንዱ የቡድኑ አባል ሲደውልለት ቢሞክርም ስልኩ እጅ ላይ ያለው ኩቸር አይመልሰውም። ምላሽ ስለሌለው ቡድኑ ያለ ሾትገን ኦፕሬሽኑን ለመቀጠል ይወስናሉ። ያዕቆብ መሳሪያዎችን ሲያይ ሁሉም ከሩሲያ የመጡና በፖሊስ ሊደረስባቸው የማይችሉ መሆናቸውን ያረጋግጣል። መሳሪያዎቹን ካረጋገጡ በኋላ ለገዢው ለማድረስ ይዘጋጃሉ። ኩቸር ለስዋት ቡድን መረጃ ይሰጣል። ነገር ግን መረጃ ሰጪያቸው ስለሞተና የወንጀለኞቹን እንቅስቃሴ ለመከታተል መንገድ ስለሌለ ይቸገራሉ። ሐዊ መሳሪያዎቹን የያዘውን አውቶቡስ እየነዳ ሳለ ያዕቆብ ሰዓት ስንት እንደሆነ ይጠይቋል። መልሱን እንደሰማ ወዲያውኑ ስልኩን ይከፍታል። ፖሊሶች ወደ ሾትገን መጋጠሚያውን የላከውን ስልክ ለመከታተል ሲሞክሩ ነበር። ስልኩ እንደበራ ወዲያውኑ ምልክት ይደርሳቸዋል። ያዕቆብም ትክክለኛውን ቦታ በመላክ ስራቸውን ያቀልላቸዋል። ስለዚህ በቁጥጥር ስር ለማዋል ይንቀሳቀሳሉ። ይህ በእንዲህ እንዳለ ያዕቆብ መንገድ ላይ ቆመና ሌሎች የቡድኑ አባላት መሳሪያውን ወደ ገዢው እንዲወስዱ ያዛል። እነሱ እንደሄዱ ሐዊ ሌላ አቅጣጫ እንዲዞር ያዘዋል። ሐዊ ምንም ሳይጠረጥር ይታዛል። በአዲሱ መንገድ ላይ እየነዱ ሳለ ያዕቆብ በድንገት ሽጉጡን በሐዊ ጭንቅላት ላይ ደቅኖ የሚፈልገውን መረጃ ካልነገረው እንደሚገድለው ያስፈራረዋል። ይህን ሲያይ ልጁ ያዕቆብ እያመፀ መሆኑን ይረዳል። ስለዚህ በመጋዘኑ ውስጥ 2000 መሳሪያዎችን አግኝቶ ለቡድኑ ግን 1000 ብቻ እንዳገኘ ነግሯቸው እንደነበር ይናገራል። ያዕቆብ የቀሩት መሳሪያዎች ያሉበትን ቦታ ይጠይቀዋል። ልጁም እያለቀሰ ይነግሯል። ቦታውን ካገኘ በኋላ ልጁ ከመኪናው እንዲወርድ ይነግረዋል። መሪነቱን እንደተረከበ ስልኩን ወደ ውጭ ይወረውረውና መሳሪያዎቹን በማጓጓዝ ላይ ያሉትን የቡድኑ አባላት ለመቀላቀል መኪናውን ወደ ኋላ ያዞረዋል። ወደ ተቃደመው ቦታ ይደርሳሉ። መሳሪያዎቹን የሚገዛው ሰው ለ1000 መሳሪያዎች $1 ሚሊዮን ይሰጣቸዋል። ገንዘቡን እያረጋገጠ ሳለ የስዋት ቡድን በድንገት ተኩስ ይከፍታሉ። ያዕቆብ ጥይት እንዳይመታው ወዲያውኑ ይደበቃል። የስዋት ቡድን ሁሉንም በቁጥጥር ስር ሲያውል ሐዊ ከሩቅ ሆኖ ይመለከታል። ያዕቆብ መያዙን ካረጋገጠ በኋላ ይሮጣል። ከጥቂት ቀናት በኋላ ኩቸርና ሌሎች መኮንኖች ያዕቆብን አግኝተው ስምምነት ያቀርቡለታል። ስለ ቢስትና ስለ ድርጅቱ መረጃ ከሰጠ የዕድሜ ልክ እስራቱን እንደሚቀንሱለት ቃል ይገቡለታል። ያዕቆብ ግን ስምምነቱን ውድቅ አድርጎ በዕድሜ ልክ እስራት ይጸናል። ኩቸር ስምምነቱን አሻሽሎ ያለምንም ቅጣት ከእስር እንደሚለቁት ቃል ይገባለታል። ነገር ግን ያዕቆብ ድርጅቱን አሳልፎ ስለሰጠ ከእስር ቤት ውጭ ያለው ሕይወቱ አስቸጋሪ እንደሚሆን ይነግረዋል። ኩቸርም ቁርጠኝነቱን አይቶ ስምምነቱን ትቶ ይሄዳል። ያዕቆብ የዕድሜ ልክ እስራቱን ለመፈጸም ወደ እስር ቤት ይወሰዳል። ወደ ሴሉ እንደገባ ወዲያውኑ በመጸዳጃ ቤት ላይ ተቀምጦ እጁን ፊንጢጣውን ያስገባና የደበቀውን ነገር ያወጣል። በሚቀጥለው ቀን በጉጉት በሲሉ ውስጥ ሲመላለስ አንድ ጠባቂ መጥቶ ወደ ውጪ መውጫ ቀፎ ይወስደዋል። መሪው ቢስት ክህደቱን ስለሚያውቅ በቁጣ ይመለከቷል። ጠባቂው ቀፎ ውስጥ ዘግቶበት እንዲሄድ ቢስት ስለ ክህደቱ ይጠይቋል። ያዕቆብ ግን ምንም ምላሽ አይሰጥም። ልጁን እንዲገድሉ ሰዎችን እንደሚልክ ያስፈራሯል። ይህን የሰማው ያዕቆብ ይጨነቃል። ጠባቂው ሊያስወጣው ሲመለስ ያዕቆብ የደበቀውን ቁልፍ አውጥቶ ራሱን ይፈታል። ከውስጡ ያወጣው ነገር የካቴና ቁልፍና ምላጭ እንደነበር ይገልጣል። ጠባቂውን አሸንፎ የራዲዮ መገናኛውን እንዲጥል ያዘዋል። ሰውየው እንደታዘዘው ሲያደርግ ወደ ቀፎ ውስጥ ይወረውረዋል። ከዚያም ወደ ቢስት ፊት ለፊት ይዞራል። የቢስትን ቀፎ ሲከፍት ቢስት ያዕቆብ በፖሊስ የቀረበለትን የነጻነት ጥሪ ውድቅ ያደረገው ተመልሶ እሱን ለመበቀል እንደሆነ ይረዳል። ወዲያውኑ ቀፎውን ይከፍታል። ቢስት ይደበድቧል። እሱ ግን ምላጭ ተጠቅሞ የቢስትን ጉሮሮ ይቆርጧል። ሰውየው የመጨረሻ ትንፋሹን ሲተነፍስ ያዕቆብ ቤተሰቡን የሚነካ ማንኛውንም ሰው እንደሚሞት ይነግሯል። ማንም ቤተሰቤን አይነካም መሞቱን ካረጋገጠ በኋላ ወደ ቀፎ ተመልሶ ጠባቂው ድርጊቱን ራስ ለመከላከል የተደረገ እንደሆነ እንዲዘግብ ይነግሯል። ለዚህም ለጠባቂው እንደሚከፍለው ቃል ይገባል። እንዲሁም ራሱን የቡድኑ አዲስ መሪ እንደሆነ ያውጃል። ጠባቂው ድርጊቱን ራስ መከላከል እንደሆነ ለመዝገብ ይስማማል። ኩቸር ይህንን ሪፖርት ሲያይ ግራ ይጋባል። እያሰበ ሳለ ስም ካልታወቀ ቁጥር የቀሩት መሳሪያዎች ያሉበትን ቦታ የሚገልጽ መልእክት ይደርሰዋል። ስለዚህ ከመኮንኖቹ ጋር በመሆን ቦታውን ይበረብራሉ። ይህ በእንዲህ እንዳለ ያዕቆብ መልእክቱን ከላከ በኋላ ሲም ካርዱን ይሰብራል። ጠባቂውም ስልኩን እንዲያጠፋው ይነግሯል። የዕድሜ ልክ እስራቱን በእስር ቤት እያሳለፈ ሳለ በድንገት ልጁ የተላከ በእጅ የተጻፈ ደብዳቤ ደርሷል። ደብዳቤው ላይ
ልጁ ከእናቱ ጋር ጥሩ ሕይወት እንደሚመራ ቃል ይገባል። እንዲሁም አባቱን ለሁሉም ነገር ይቅር ይለዋል። ይህንን ካነበበ በኋላ ያዕቆብ ዓይኑ በእንባ ይሞላል። የባለቤቱን እና የልጁን ፎቶ ይመለከታል። ያ አደጋ ባይደርስ ኖሮ ሊመራው ይችል የነበረውን መደበኛ ሕይወት በምስጢር እያለቀሰ ያስባል። ታሪካችን እዚህ ጋር ይጠናቀቃል። ትዕይንት ሪካፕን ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ።